በጸጋ ድናችኋል፣ ጸጋው ከእግዚአብሔር እንጂ ከናንተ አይደለም ይላል። እዚህ አካባቢ ዞር ዞር የሚሉ ነገሮች አሉ። በጸጋ ድናችኋል ማለት ምን ማለት ነው? አለቃ ኪዳነ ወልድ ክፍሌ 3 ትርጉም ይሰጡታል። በጸጋ ማለት አንደኛ ሞገስ ማግኘት ማለት ነው። በእግዚአብሔር ዘንድ ታላቅ ሞገስ ማግኘት። ለምሳሌ በየትኛው ስራችን ነው እኛ ሄደን ከእግዚአብሔር ጋር መወዳጀትና ቤተሰብ መሆን እንችል ነበረ? እኛ አንችልም ነበር። መጥቶ ባለሟል የሆነን ንጉሥ አንዱን መንገደኛ ጠርቶ ጆሮን አሻሽቶ ባለሟል እንደሚያደርገው በእግዚአብሔር ኃይል በሱ ፈቃድ ባለሟልነትን አግኝተናል። ለዚህ ምን ይላል በዕብራውያን ምዕራፍ 10 ላይ ብንአሁነ ሞገስ ወሰባትነ በደሙ ለኢየሱስ እስማደሰ ለነፍኖተ ጽድቅ ወሕይወት ግብጠ በመንጦላዕተ ተስጋው። ወንድሞች ሆይ በጌታችን በአምላካችን በኢየሱስ ክርስቶስ በደሙ ወደ ቅድስት መቅደሱ እንገባ ዘንድ እነሆ ባለሟልነት አግኝተናል ይላል። በምን? በስጋው በመጋረጃው ማለት በስጋው በኩል በለበሰው ስጋ በከፈለው ቤዛነት ወደ ሰማያዊ ስፍራ ወደ ሰማያዊ መቅደስ ከገቡ መውጣት፣ ካገኙ ማጣት፣ ከቆሙ መውደቅ፣ ከቀረቡ መራቅ ወደ ሌለበት ወደ እግዚአብሔር እቅፍ እንገባ ዘንድ እነሆ ባለሟልነትን አግኝተናል ይላል። አሁን እኮ ኢየሱስ ክርስቶስ አባት ሆኖናል፣ ዘመድ ሆኖናል፣ ቤተሰብ ሆኖናል። በመለኮቱ ፈጣሪያችን በለበሰው ስጋ አባታችን ነው። አንድ የሀገራችን ገጣሚ አብ ካልሰጠኝ ብዬ ምን ነው መናደድ፣ ለወልድ አልነግርም ወይ ለስጋ ዘመዴ። ዘመድ የሆነን አባት የሆነን ያንን ጥቅስ ሳልረሳ ቅዱስ ጳውሎስ ወብነ ሊቀ ካህናት አብይ ኢየሱስ ክርስቶስ ወልደ እግዚአብሔር ዘተላለም ሰማያት ወናጽንዕከ አሚነ ቦቱ እስመይ ኮነ ሊቀ ካህናትነ ዘይግ ሐሚመ ለድካምነ ዳዕሙ ምኩሩቱ በኩሉ አምሳሪነ ዘንበለ ኃጢአት ባይቲታ። ዕብራውያን 4:14 ላይ እኛ አንድ ሊቀ ካህናት አለን በሰማይ ውሳጤ መንጦላዕት የገባ ማዕርገ መላእክትን የተረገጠ ዓለምን በሞቱ ነፃ ያወጣ አንድ ሊቀ ካህናት አለን። እሱ ደግሞ ከኃጢአት በስተቀር እንደኛ በነገሮች ሁሉ የተፈተነ ስለሆነ የሚራራልን የሚያስብልን ያለ ጭንቀት የሚንከባከበን አንድ አባት በሰማይ አለን ይላል። ክብርና ምስጋና ለአምላካችን ይሁን። ለምንድን ነው እኔ ይህንን ርዕስ የመረጥኩት? እኔ ሕይወትም እውነትም መንገድም ነኝ። የተያዘ ስራ እውነት ነው። ሰዎችን ወደ እግዚአብሔር የሚያቀርብ መንገድ ነው። በስጋ በመንፈስ የሞቱትን ሕይወት የሚዘራበት ትልቅ እውነተኛ ስራ ስለሆነ ነው። ቅድም ወደ አነሳነው ስንመለስ በጸጋ ድናችኋል ማለት አንደኛው ደግሞ ምሕረት ነው። የማይገባን ምሕረት አይገባንም ነበረ። እኛ ሰርቀን ቀምተን ከተሳካልን ከእግዚአብሔር መንግሥት በላይ ለመሆን ካልተሳካ ደግሞ እንደው ከሱ ጋር አቻ ለመሆን ነበረ ወደ ሌብነት ሄድ ነው። ነገር ግን በማይገባ ምሕረት ዓለምን የማረው ይቅር ያለው እግዚአብሔር ተዋለጠ ዓለመ በክርስቶስ አናይስዮ ኃጢአቶሙ ወኢነጽሮ ጌጋዮሙ። እግዚአብሔር በክርስቶስ ዓለምን ከራሱ ጋር ያስታርቅ ነበረ፣ ኃጢአታቸውን አልሰፍርም አልቆጥርም ብሎ ትቶ ይላል። ስለዚህ በማይገባ ምሕረት ይቅር ስላለን ለዚህም ነው በጸጋ ድናችኋል። ሶስተኛ በማይገባ ፍቅር ወይ ደግሞ መለኪያ በሌለው ፍቅሩ ስለወደደን ነው አምላካችን ኢየሱስ ክርስቶስ ወደ ምድር ያመጣው። እኮ ሌላ ነገር አይደለም፣ ፍቅሩ ነው ወደዚህ ምድር ያመጣው። የእግዚአብሔር ፍቅሩ ወደ ሌለው መለኪያ የለው፣ ወረት የለው። የሰው ፍቅሩ ወረት አለው፣ ገደብ አለው። በሞተበት ሰዓት እንኳን ጠላቶቼን ልበቀል ሳይል እንዳልተቀየማቸው አባት የሚያደርጉትን አያውቅምና ይቅር በላቸው ነው ያለው። አንድ ነገር እንመልከት። በዘፍጥረት ምዕራፍ 9 ላይ ኖህ ከታላቅ አደጋ ከማያ ያወጣ ታላቅ ሰው ነው። በጽድቁ መለኪያ ወደር የሌለው በእግዚአብሔር ዘንድ ባለሟልነትን ያገኘ ብቸኛ ሰው ነው። አንድ ቀን ተሳሳተና ሰው እንደመሆኑ መጠን 4 ልጆቹ
ሁለት አይነት ክፋትና በጎነት ክፋት ፈጸሙበት፣ በጎነትን ዋሉለት። ከዛ ከወደቀበት ተረጋግቶ ከደረሳ በኋላ ኖህን የሚያህል ታላቅ ሰው እነዛን ያዋረዱትን ልጆች ባለማወቃችሁ ነው ብሎ አልመረቃቸውም፣ ረገማቸው። ለዘላለሙ ባርነት ይጣበቅባችሁ ነው ያላቸው። ለወንድሞቻችሁ አሽከሮቹ ነው፣ ባሮቹ ነው። ይሄ እርግማን ነው። ይሄ ቅያሜ ነው፣ የቂም ነው፣ ኩርፊያ ነው። እነዛን ግን መርቋቸዋል፣ እንደመረቀውም ተደርጎላቸዋል። አንድ ነብዩ ዳዊት ልበ አምላክ ንጹሕ የሆነ ሰው ነው። ነገር ግን በሚሞትበት ሰዓት ምን አለ? አንደኛ መጽሐፈ ነገሥት ምዕራፍ 2 ቁጥር 4 ጀምሮ ብናየው ከቁጥር 3 ልጁ ሰለሞንን እየመረቀው ልጄ ሆይ በእግዚአብሔር ሕግ ተራመድ፣ ጥሩ ስራ፣ እግዚአብሔርን አምልክ፣ ውደድ ካለ በኋላ ይሄ ኢዮአብ የሚባለ ሰውዬ ያደረገብኝን አንተ ታውቃለህ። በሰላም ሽበቱን ወደ መቃብር አታውርደው። ግድያ ነበር እያስተማረው የሞተ መልአከ ሞት እያፏጨበት የመልአከ ሞትን የድምፅ ጭምጭምታ እየሰማ እንኳን እኔም ልሞት ነው የመኖር ዕድል ስጠው አላለም። ነገር ግን ጌታችን ኢየሱስ ክርስቶስ ፍጹም ይቅር ባይ ስለሆነ፣ እሱ ሕይወት ስለሆነ፣ እሱ እውነት ስለሆነ፣ ማንም እንደተባበስ ስለማይፈልግ እኔ እውነትም ሕይወትም ነኝ ብሎ አባቶ የሚያደርጉትን አያውቁምና ይቅር በላቸው አለ። አሁን እኛ ዛሬ ደስታችን ወደር የለውም። ለምን? በምድር ላይ ካጣናቸው በሰማይ ላይ የሚጠብቁን በብር በወርቅ የማይተመኑ ነገሮች ናቸው። ስለዚህ እግዚአብሔር ሰውን እንደ ሰው አክብሮ አልቆ አሳምሮ የሰራው የፈጠረው ፍጥረት የለም። ወንድሞቻችን ከምንም በላይ የሰው ልጅ ትምህርተ ሰብ የሚባለው በመጽሐፍ ቅዱስ ትምህርተ ሰብ ተተንትኖ ተተርጉሞ ተመስጥሮ ተጽፎ የማያልቅ ሰፊ ምስጢር ነው። አንደኛ በእደ እግዚአብሔር የተነካ ብቸኛ ፍጥረት። እስኪ ራሳችሁን ተቀበሉ። እኛ በእግዚአብሔር እጅ የተሰራንን ፋብሪካ ገብተን የተፈበረክን አይደለም፣ ፍጡር የሰራን አይደለም። ሁለተኛ የእግዚአብሔር ደም ዋጋ እየተከፈለብን ነው። አኮ በዘማስን ብሩር ወርቅ ዘተቤዛውክሙ ሙስተዘይበኩ ምግባርክሙ ዘተመጠውክሙ ባበክሙ አላ በክቡር ደሙ ለክርስቶስ ዘተአምረም ቅድመ ተፈጠረ ዓለም ዋስተራየ በዳህሪ ሞባይል አንደኛ ጴጥሮስ 1:19 ላይ ከወላጆቻችሁ ከወረሳችሁት ከንቱ ኑሮ የተዋጃችሁት በብርና በወርቅ አይደለም፣ በሚጠፋ በሚለወጥ አይደለም፣ ይልቁንም ለዘላለሙ ስለ ይቅርታ ስለ ምሕረት በሚጣራውና በሚጋብዘው ትኩስ ሆኖ ሕያው ሆኖ ነፍስ የተለየው መለኮት የተዋሃደው በንጹሕና በቅዱሱ ኃጢአትን በሚያነጻ በደልን በሚያስወግድ ደምን በሚያደርግ ሕያው ደም በጌታችን በአምላካችን በኢየሱስ ክርስቶስ ተዋጃችሁ ይላል። የደም ዋጋ የተከፈለብን ነን እኛ። ለዚህም ነው በዋጋ ተዋጅታችኋል፣ በደሙ ተገዝታችኋልና ለራሳችሁ አይደላችሁም ይላል።